ሰላም ጤና ይስጥልኝ ዛሬ እጅግ አስገራሚና አስተማሪ የሆነውን የ2024ቱን ስፒክ ኖ ኢቪል የተሰኘውን ፊልም አጠቃላይ ይዤላችሁ ቀርቤያለሁ። አንዲት አግነስ የምትባል ትንሽ ልጅ በድብቅ ቀሚሷን ትቀደውና ሆን ብላ ጭኗን በመርፌ ተወጋዋለች። የመጀመሪያ የወር አበባዋ እንደመጣ በማስመሰል በፍርሃት የተሞላ ፊቷን ይዛ ወደ እናቷ ሉዊዝ ትሮጣለች። ሉዊዝ በእርግጥም የመጀመሪያ የወር አበባዋ የመጣ ይመስላታል። ጉዳዩን ለመከታተል ወዲያውኑ ወደ ክፍሏ ተወስዳታለች። ሉዊዝ በሩን እንደዘጋች አግነስ በስልኩ ላይ ያለውን የፎቶ አልበም ታሳያታለች። አልበሙ በቤተሰብ ፎቶዎች የተሞላ ነው። የተለያዩ ቤተሰቦች፣ ሁሉም ፈገግ ያሉ ናቸው። ሉዊዝ ግራ ትጋባለች። ከዚያም አግነስ በፍርሃት የተንቀጠቀጠች አስደንጋጭ የሆነውን ሚስጥር ትናገራለች። በዚህ ጉዞ ላይ የምትጋብዛቸው ሰዎች ፓቲና ኪያራ በእውነቱ ገዳይ ነበሩ። እነዚህ ፎቶዎች ሰለባዎች ናቸው። ሉዊዝ አግነስ የቀለደች ይመስላታል። ስለዚህ አግነስ ከፓቲ ልጅ ጋር አንት ጋር ኳስ የተጫወተች ሳለ ምን እንደተፈጠረ ትነግራታለች። አንት ሆን ብሎ ኳሱን ከአዋቂዎች እይታ ውጭ ይወረውራታል። ሊያመጣው እንደሄደ ይመስላል። ነገር ግን በምትኩ አግነስን ወደ ዕቃ ማከማቻ ቤት በስውር ይወስዳታል። ከአባቱ ከፓቲ የሰረቀውን ቁልፍ ተጠቅሞ በሩን ይከፍተዋል። በውስጡ ያለውን የተደበቀ መተላለፊያ ይከፍታል። ወደ ምድር ቤት ይወርዳሉ። አግነስ በምታየው ነገር ትነግጣለች። ቦታው ከተለያዩ ቤተሰቦች በተወሰዱ የቤት ቁሳቁሶችና በሁሉም አይነት ስልክ ተሞልቷል። አግነስ በግራ መጋባት እያየች ሳለ አንት ሌላ ፎቶ አልበም ይከፍታል። በሁሉም ፎቶዎች ላይ ፓቲና ኪያራ አሉ። አግነስ አሁንም አልገባትም። ከዚያም አንተ ራሱ ያለበትን ፎቶ ገልጦ ያሳያታል። ፓቲና ኪያራ እውነተኛ ወላጆቹ እንዳልሆኑ ለአግነስ ይነግራታል። አግነስ ደንግጣለች፣ ለማመን ተቸግራለች። አንት የራሱን ምላስ ያሳያታል። አፉን ይከፍታል። ከዚያም በመቀስ የመቆረጥ ምልክት ያሳያል። ያኔ ነው ለአግነስ ሁሉም ነገር ግልጽ የሆነላት። ፓቲና ኪያራ ገዳዮች ናቸው። የአንትን እውነተኛ ወላጆች ገለዋል። የራሳቸውን ልጆች መውለድ ስለማይችሉ አንትን ወስደውታል። እንደ ልጃቸው አድርገው አስቀርተውታል። ለማንም እንዳይናገር ለማረጋገጥም ምላሱን ቆርጠውበታል። አንድ ተጨማሪ ፎቶ ያወጣል። እሱም የአግነስ ቤተሰብ ነው። ቤተሰቧ የፓቲና የኪያራ ቀጣይ ኢላማ ናቸው። አግነስ በድንጋጤ ትገረጣለች። ካሜራዋን አንስታ ማስረጃዎችን በፍጥነት ትቀርጻለች። የፓቲን ጥርጣሬ ላለመቀስቀስ አንድ ቁልፉን ለመመለስ በስውር ይመለሳል። ነገር ግን ፓቲ ቀድሞውን ከስካሩ ነቅቷል። ፓቲ በጀርባው እንዲሸከም ያደርግና ቁልፉን መልሶ በስሩ ላይ ያንጠለጥለዋል። ይህ በእንዲህ እንዳለ አግነስ ሉዊዝን በመታጠቢያ ቤት ውስጥ ስራ ለማስያዝ የወር አበባ እንደመጣባት ማስመሰሏን ትቀጥላለች። እውነቱን ያወቀችው ሉዊዝ አሁንም ደንግጣለች። በፍጥነት አንድ ሰበብ ፈጥራ ባለቤቷን ቤንን ትጠራዋለች። ሁሉም ነገር ትነግረዋለች። ምንም እንዳልተፈጠረ ማስመሰልና በፍጥነት ከዚህ የሚወጡበትን መንገድ መፈለግ አለባቸው። እስካሁን የማያውቁት ነገር ፓቲ ቀድሞውኑ አንድ ነገር ማስተዋሉን ነው። ኳሱ ሊያመጣ ሲሄድ የሚስጥር ክፍሉ እንደተከፈተ የሚያሳዩ ምልክቶች አይቷል። ቀድሞውኑ ተጠራጥሯል። ቤተሰቡ በተረጋጋ ሁኔታ ከክፍሉ ሲወጡ ፓቲና ኪያራ አያቆማቸውም። ነገር ግን የፓቲ ፈገግታ የተለየ ነው። ሉዊዝ የአግነስ የወር አበባ እንደ ሰበብ በመጠቀም መሄድ እንዳለባቸው ትናገራለች። ፓቲና ኪያራ የሚቃወሙ አይመስሉም። ነገር ግን መኪናው ጋር ሲደርሱ ጎማው ተንፍሷል። ችላ ብለው ለመንዳት ያስባሉ። ነገር ግን የመኪናው በር ጋር ሲደርሱ ፓቲ ጣልቃ ይገባል። ጎማው በጣም ስለተነፈሰ መንዳት እንደማይችሉ ይነግራቸዋል። ቤን ለእርዳታ ስልክ እንደሚደውል ይናገራል። ፓቲ ያግደዋል። ጎማው ራሱ ለመቀየር ይከራከላል። ጥርጣሬ እንዳይፈጠር ቤተሰቡ ከመስማማት ውጭ አማራጭ የላቸውም። ከዚያም ፓቲ መሳሪያዎቹን ለማውጣት ቤን አብሮት እንዲገባ ይጠይቀዋል። ቤን ወደ ውስጥ ገብቶ ክፍሉ በአደገኛ መሳሪያዎች ተሞልቶ ያያል። ልቡ ሊቆም ደርሷል። ፓቲ በእርግጥም ጎማውን ጠገነው። ከዚያም ቤን ለስንብት ያቅፈዋል። ሉዊዝንም ለማቀፍ ይሄዳል። ነገር ግን በሚቀጥለው ሰከንድ አንገቷን መሳም ይጀምራል። ሉዊዝ ጥርሷን አፋጭታ እንዲሆን ትፈቅዳለች። በህይወት መውጣት ብቻ ነው የምትፈልገው። አንት አግነስን ለስንብት ያቅፋታል። አግነስ በጆሮ ትንሸኳሸካለች። ተመልሳ እንደምትመጣ ቃል ትገባልታለች። ቤተሰቡ በመጨረሻ መኪና ውስጥ ይገባሉ። በመጨረሻም በሰላም ያመለጡ መስሏቸው እጃቸውን እያወዛወዙ ይሰናበታሉ። ከዚያም አግነስ ፓቲ አንትን በቀጥታ ወደ ውሃው ሲገፋው ታያለች። ቤን አንትን ለማዳን ወደ ውሃው ይዘላል። እሱ እንደዘለለ ፓቲ አንድ ቁልፍ ይጫናል። የእርሻው በር ይዘጋል። ቤን አንትን ወደ ዳርቻው እየጎተተ ሳለ ቀና ብሎ ሲያይ ፓቲ ሽጉጥ ይዞ ቆመዋል። ሉዊዝና አግነስ ቀድሞውኑ መሬት ላይ ተጥለዋል። አራቱም ቤተሰብ እና አንት ቤት ውስጥ ይቆለፍባቸዋል። ፓቲ ሉዊዝን የባንክ ገንዘቧን ሙሉ በሙሉ እንድታስተላልፍለት ያስገዳታል። እንዲሁም ለቤተሰቦቻቸው ስልክ ደውለው ረጅም ጉዞ እንደሚሄዱ እንዲናገሩ ያደርጋቸዋል። ነገር ግን ፓቲ አሁንም አልጨረሰም። አግነስ እንዳታለቅስና ድምፅ እንዳታሰማ የማዘንዘዣ መርፌ ያወጣል።
ያ ለሉዊዝ የመጨረሻው ገደብ ነበር። ከኪሷ ደብቃ የነበረውን ቢላዋ ታወጣለች። ፓቲ ሊያስራት ሲሞክር ትወገዋለች። ከዚያም ከኪያራ ጋር ትታገላለች። እናም በሆነ መንገድ ጠመንጃዋን ከእጇ ነጥቃ ትወስድባታለች። ሁኔታው በቅጽበት ይገለበጣል። ሉዊዝ ጥበቃን እያደረገችላቸው ቤተሰቡ ከቤት ይወጣሉ። በሩን ከውጭ ቆልፉባቸዋል። መኪና ውስጥ ገብተው ይነዳሉ። ነገር ግን ከግቢው ሳይወጡ ያ መኪና በቀጥታ ወደ እነሱ ይመጣል። እሱም ማይክ ነው፣ የፓቲና የኪያራ ተባባሪ። ማንም ምንም እርምጃ ከመውሰዱ በፊት ሽጉጡን አንስቶ የመኪናው መስታወት ይመታዋል። አማራጭ የለም። ወደ ኋላ ተመልሰው ይገባሉ። ወደ ቤቱ ተመልሰው እየሮጡ በሩና መስኮቱን በሙሉ ይዘጋሉ። ይህ እንዲህ እንዳለ ማይክ መቆለፊያውን ሰብሮ ፓቲ እና ኪያራን ያስፈታቸዋል። አራቱ የት እንደተደበቁ ይነግራቸዋል። ሉዊዝ ለፖሊስ ለመደወል በስልክ ላይ ናት። ስልኩ ከመቋረጡ በፊት ጥቂት መናገር ችላለች። የፊት ለፊቱን በር በቤት እቃዎች ይዘጉታል። ያኔ ነው ሉዊዝ በግድግዳው ላይ ያለውን የቤት ፕላን የምታየው። ጣራው ላይ ያለውን መስኮት ያሳያል። ሁሉም የማምለጫ መንገድ ለማግኘት ሲሞክሩ መብራቱ በድንገት ይጠፋል። አደኑ በይፋ ተጀምሯል። ቤን ውጭ ያለውን የሳር ክምር ያያል። እሱን ማቃጠል ቢችሉ አንድ ሰው ጭሱን አይቶ ይመጣል ብሎ ያስባል። አንድ ጠርሙስ ያቀጣጥላል። ነገር ግን መስኮቱ እንደተከፈተ የማይክ ጥይት ይመጣል። ቤን ወዲያውኑ ይደናቀፋል። ሉዊዝ መልሳ ትተኩሳለች። ቤን ጠርሙሱን ይወረውራል። የሳር ክምሩ ስቶ ጣሪያው ላይ አርፎ በቀጥታ በፓቲ መኪና ላይ ይወድቃል። ፓቲ እሳቱ ከተባባሰ ፖሊሶች እንደሚመጡበት ያውቃል። ማይክም በ3 ደቂቃ ጨርሳቸው ይለዋል። ተከፋፍለው ይሄዳሉ። ወደ ውስጥ ሲመለሱ ጥንዶቹ ሁለቱን ልጆች ቁምሳጥን ውስጥ ምንም ብትሰሙ አንዳችሁም እንዳትወጡ ይሏቸዋል። ሉዊዝ ቁምሳጥኑን ስትፈትሽ የሰልፈሪክ አሲድ ጠርሙስ ታገኛለች። ቤን መዶሻ ይይዛል። በውጭ በኩል ማይክ መሰላል ተጠቅሞ ወደ ጣሪያው እየመጣ ነው። ፓቲ የፊት ለፊት በሩን ለመስበር እየሞከረ ነው። ኪያራ በመሬት በኩል እየመጣች ነው። ከ3 አቅጣጫ እየተቃረቡ ነው። ፓቲ በጣም ተናዶ እና ተቆጥቶ ይህን ቤተሰብ ዋጋ እንደሚያስከፍለው ይምላል። ነገር ግን በጣራው ላይ ድምፅ ይሰማል። ቤንና ሉዊዝ ትኩረት ይሰጣሉ። መለያየት አለባቸው። ሌላ አማራጭ የለም። ትግሉ ቀጥሏል። ነገር ግን የተለያዩ ፓቲ በበሩ በኩል ይገባል። የተደበቁበትን ክፍል ያገኘዋል። ሉዊዝ በሩን ለመግፋት ሙሉ ሰውነቷን ትጠቀማለች፣ ግን በቂ አይደለም። ፓቲ በሩን ሰብሮ ገባ። ሉዊዝ ቢላዋን በቀጥታ እጁ ላይ ትሰካዋለች። እየጮኸ ወደ ኋላ ይመለሳል። ሉዊዝ ሰልፈሪክ አሲዷን ይዛ ትሮጣለች። ከዚያም ፓቲ ወደ ላይ ይወጣል። ፓቲ ከቁም ሳጥኑ ውስጥ የአተነፋፈስ ድምፅ ይሰማል። ሳይጠራጠር ይከፍተዋል። በውስጡ ስልክ ብቻ ነው ያለው። አተነፋፈሱ የተቀዳ ድምፅ ነበር። ሉዊዝ በጎን በኩል ወጥታ የፓቲን ፊት በአሲድ ታጥለቀልቀዋለች። ልጆቹ እንዲሮጡ ትጮኻለች። በጸጥታ ለማምለጥ እየሞከሩ ወደ ጣሪያው ይወጣሉ። ከዚያም ማይክ ከፊታቸው ይቆማል። ወዲያውኑ ይተኩሳል። ሉዊዝ ልጆቹን በጊዜ ወደ ታች ትጎታቸዋለች። ያኔ ነው ቤን እየሮጠ የሚመጣው። ራሱን በማይክ ላይ ይወረውራል። ነገር ግን ማይክ ጠንካራ ወንበዴ ነው። ማይክ ቤንን በመስታወቱ ጠርዝ ላይ ተጭኖ ይይዘዋል። ቤን ሊሞት ጥቂት ሰከንዶች ቀርተውታል። ሉዊዝ ትመለሳለች። መሬት ላይ ያለው መዶሻ አንስታ የማይክ ጭንቅላ ላይ ታሳርፈዋለች። ማይክም ይወድቃል። በቤት ውስጥ ኪያራ አሲዱን ከፓቲ ፊት ላይ ለማጠብ ትጠራለች። ፓቲ ህመም ላይ ቢሆንም ቤተሰቡ እሱ ተጎድቶ እያለ ለማምለጥ እንደሚሞክሩ ያውቃል። በህመም ውስጥ ሆኖ ኪያራ እንድትከተላቸው ይነግራታል። እነ ሉዊዝ ከመሰላሉ ለመውረድ ጣሪያው ላይ ናቸው። አንድ እግራቸው በመስኮት አውጥተዋል። ኪያራ እዚያው እንደደረሰች ሽጉጧን ደቅና ልትተኩስ ስትል ሉዊዝ ከጀርባዋ ትመታታለች። በዚህ ጊዜ ኪያራ ወደ ታች ትወድቃለች። ፓቲ ከመታጠቢያ ቤት ሆኖ የጩኸት ድምፅ ሰምቶ እየሮጠ ይወጣል። ቤተሰቡ ከጣሪያው ላይ ወደ ታች ያያሉ። መሰላሉም የለም። ፓቲም እየመጣ ነው። ቤን ከጣሪያው ላይ ዘሎ መሰላሉን በድጋሚ አቆመዋል። ከዚያም እነ ሉዊዝ ይወርዳሉ። መኪናው ጋር ሊደርሱ ሲል ፓቲ ይታያል። በሚቀጥለው ሰከንድ ሽጉጡ በአግነስ ላይ ተደቅኗል። ቤን መሳሪያው እንዲጥል ይነግረዋል። የኪያራ የተሰበረ አካል ወደታች ይመለከታል። አግነስን እንደማይጎዳት ይነግራታል። ከዚያም ሽጉጡን ወደ ጥንዶቹ አዙሮ ይተኩሰዋል። አግነስ ፓቲ ከመተኮሱ በፊት ደብቃ የነበረው መርፌ ትሰካበታለች። በአደንዘዣው እንደ ባቡር መታው። ከዚያም ወደቀ። ቤን ሽጉጡን አንስቶ ያነጣጥርበታል። ከዚያም ዝቅ ያደርገዋል። ለህጉ ትተውት ይሄዳሉ። ነገር ግን አንድ ፓቲን እያየ ይቆማል። ምንም ይሁን ምን በውስጡ ያለው ቁጣ የሚወጣበት ቦታ አጥቷል። አንድ ድንጋይ አንስቶ ወደ እሱ ይሄዳል። ፓቲም ደጋግሞ ይደበድበዋል። ነገር ግን አንድ ለዓመታት ካሳለፈበት ስቃይ በኋላ ያገኘው የመጀመሪያ እውነተኛ የነፃነት እርምጃ ነበር። ቅዠቱም በመጨረሻ እዚህ ጋር በቃ።